እየበላ ያለውን ነገር እኮ ተፍቶ የሚያወራኝ ልጅ ነው። በስልክ እያወራን እሱ ሌላ ከተማ ይገባ ነበር። እሱ ሌላ አስረዳ። እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ እየነዳ በቃ እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራው በእግር እየሄድኩ ከሆነ መሄድበት መንገድ ስቼ ሌላ ሰፈር ነው የምገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። በጣም የተጋነኑ መስሏቸው ሰዎች እውነት ነው ወይ የሚል ጥያቄ አንስተዋልና እሱን እስቲ በደንብ ብታብራሪልኝ። እዚህ ጋር ሌላ ከተማ ያልኩት ይቅርታ ያርጉልኝ ሌላ ሰፈር ለማለት ነው። አሁን ለምሳሌ የሆነ ከተማ እንዲህ ሰፈር ለሰፈር ቢቀራረቡ ሰፈሮች አሉ አይደል? እዛ ሰፈር መሄድ ትቶ ሌላ ሰፈር ነው የተገኘው። መንገድ ስቶ ይሄዳል ለማለት ነው። ሶሪ ያው መጀመሪያ ላይ ስለሆነ ሚዲያ ላይ ከተማውን አስገባውኝ። ይሄን ይቅርታ ያርጉልኝ። ታሪኬ እውነተኛ ታሪክ ነው። ምክንያቱም በዚህ ልክ ያልኖርኩትን ህይወት አላወራም። ሙሉ ፍቅር ውስጥ ስለነበርን ምግብ ራሱ ትዝ አያስብለን እየበላው እሱ እኮ የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶ የሚያወራኝ ልጅ ነው። እስከዚህ ድረስ ነው። ላያምኑ ይችላል። እውነት ነው ላያምኑ ይችላል። እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ? ሙዝ እየበላ እኮ ቶሎ ብሎ ነው ተፍቶ እንትን ያለኝ። እንደገና ደግሞ እኔ ስደውል ስልኬን ይዞ ገና ማንንም ይደውልለት እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኝ ነበር። በደንብ ስራው ድካም ነው እየደከመው ነው ሰውነትን እንትን አይደል የሚለው ግን አንቺ ስለሆንሽብኝ ነው ማወራው እንዴ እያወራኝ ስልኩት ከፍተ ነው ይተኛል ማለት ነው። እኔ ነኝ የምዘጋለት ግን እየቆጠረኝ እናቴ ተሙት በእናቴ ነው የምመልስ። ለምን ብትል አውቃለሁ ይሄ ገጭ ሰውነቱን ልቅልቅ ነው የተኛበትን አይቀም ግን ለኔ ሲል ያወራኛል። እያወራሽ እንቅልፍ ይዞት ሄዷል። ከዛ አንቺሽ ከዚህ የምትዘጊው እኔ ነኝ የምዘጋለት። ሄሎ ስል በጣም ነው የሚያሳዝነኝ። ስልክ ስዘጋ ያሳዝነኛል። ለኔ ብሎ ነው ነካ ሳይተኛ እንደዚህ የሚሆንልኝ አላለሁ። እና ይሄ ሁሉ ነገር ተጠራቅሞ ነው እኔ ጋር ብዙ ነገር ቤት የሰራው አፓርታማን የሰራው ልቤ ላይ እውነት ወደው አይደለም የፍቅር ሰው ያልሽው። ለፍቅር ዋጋ ከፍላለሁ ግድ ነው። ጎበዝ ጀግኒት ጎበዝ። መጨረሻውንም ደግሞ ማሳየትም ማየትም እፈልጋለሁ። ብዙ ስልክ ተደውለልሽ? እረፍት የለኝም ፍፄ። በጣም እንኳን ሚዲያ ላይ ወጣሁ ነው ያልኩት። ምክንያቱም እያለቀሱ እህቴ እኔም በዚህ ውስጥ 15 አመት በፍቅር ታሪክ ውስጥ አለሁኝ አሁንም አልወጣሁም። ሚዲያ ላይ ወጥተሽ ይሄን በማካፈልሽ ጀግና ነሽ ብላኝ አድንቃኛለች። አንዷም እንደዚሁ እንዴት አድርጌ ነው ከዚህ ነገር ውስጥ የምወጣው ወላ ምን አለፋ ምክር አገልግሎት ሰጪኛል። እንደዚህ በስልክ ብቻ የፍቅር ግንኙነታቸውን እየመሩ ያሉ ሰዎች ማለት ነው። የኔ ታሪክ ብቻ አይመስለኝ ነበር ለካ በየቤቱ አሉ። ብዙ ደግሞ አካል ጉዳተኞች ደውለውልኛል። አካል ጉዳተኛ ነኝ እኔም እንደዚህ አይነት ልጅ ቀርቤው በአካል ለማግኘት ፈርቻው 10 አመት ውስጥ ነኝ አለችኝ ማለት ነው። እንዴት ነው ይሄንን ነገሬን ማስረዳው እያልኩኝ ዘመኔ እየተብሰለሰርኩኝ የእሷ የእግር አካል ጉዳተኛ ናት። የእግር ኬዝ ነው ያለውን ነገር አወራችኝ። ችግር የለውም በቃ ያለውን ነገር እንደኔ መቅረብ ከፈለሽ ቅረቢና ያለውን ነገር ይወቅ። አሁንም አብሮሽ ነው ስላት አዎ ብላኛለች። ግን ምንድነው ሁሌ ነው እንዳንቺ ነገሮችን እየዋሸው ማስቀረው አለማጣስል እና ይሄንን ታሪክ ሳይ የኔ ታሪክ ነው የተደገመው ብዬ አለቀስኩ። ስለዚህ ተመሳሳይ ሁኔታ ውስጥ ያሉ ሰዎች ደውለውልሻል? የሚያስገርም ነገር የተናገሩሽ አሉ። እናቱ ልጁን እንደ ሀገር ነው የምንጠብቀው ብለው እንደ ሀገር ነው የምንጠብቀው ልጁን ማየት እንፈልጋለን። ንጹህ ልብ ያለውን ሰው እንደዚህ አይነት ሰው አለ ወይ? አንዱም እንደዚህ ያለኝ ደወለና እናት አለኝ ወይ ስለው እኔ ለፍቅረኛ ምቹ አልነበርኩም ከዚህም በኋላ ምቹ ሆንላታለሁ። በዚህም ልክ አለ ወይ ወንድ? በጣም ብዙ ሰዎች መልካም ምኞት ተመኝተዋል። አቤት ኮሜንቱ ላይ የሚያስገርም ነው። አይዞሽ በርቺ እግዚአብሔር ያውቃል አብራችሁ ሆናችሁ ማየት እንፈልጋለን። በጣም ብዙ የመልካም ምኞት መግለጫ ኮሜንቶች አሉና ስለዚህ ሰዎች እየደወሉ መልካም ምኞት ይገልጹልሽ ነበር ማለት ነው። በጣም ወላ ሲያወሩኝ የፍቅር ሰው ብለውኝ ነው። ምን ብለው? የፍቅር ሰው ሙአባ የፍቅር ሰው ነው።
አዎ የፍቅር ሰው ነኝ። ምክንያቱም ፍቅር ዋጋ ይፈልጋል፣ ከፍያለሁ። ለሴት ልጅ 10 ዓመት ከባድ ነው እና የፍቅር ሰው ብለውኛል። በቃ ስሜ የፍቅር ሰው ነው። ስም አወጡልሽ ማለት ነው? አዎ አንድ ሺህ አይሆንም እንደ ስልክ የተደወለልኝ በቀን 50 60 ስልክ አስተናግዳለሁ። በክብር ነው ማስተናገድ። ስቱዲዮ በላይ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ፣ ቀሽም ነሽ ሲለኝ እሺ ምን ነው ስለው ሁለተኛ እድል ታቃጥያለሽ አለኝ ማለት ነው። ሰው ያየው ነው ተሰምቶት እኮ ነው ተሰምቶት። አንቺ ምን ያንስሻል? እንዴት ሁለት ልጅ እኮ ኦሬዲ እኮ አካል ጉዳተኛ መሆንሽን ከጓደኛሽ ተረድቷል። ትንሽ ብቻ ነው መናገር ያለው። ለምን አባክንሽ ነው የቁጭቱን አጠገቤ ብትሆኚ አይሮኛ። እኔ ደግሞ በቃ ውስጤ እንዳለ ይናክል ነው እንደ የኢትዮጵያ ሕዝብ ላል። ምን ያህል ስልክ ተደወልልሽ ማለት እንችላለን ብንገምት? እኔ ፍፄ ዛሬ ራሱ ከነጋ ማለት እስቲ ማለት ነው ቀረጻ ካደረግን ቆይቷል፣ ሳምንት አልፎታል። እስከ ዛሬ እረፍት የለውም ማለት ነው። ይደውላል እውነት በቃ ብዙ አስተያየቶች አሉ። በጣም እኔ ፍፄ ረስቻለሁ። በቃ ብዙ ነው የሚደወል፣ ብዙ ስልክ የሚደውልሽ ቀን ሙሉ። እውነት እኔ ለተወሰነ ደቂቃ ከዘጋው ሲከፈት ማሳወቂያው አገር ነው። ስልክ ስታወሪ ወይ እያወራሁ ዌቲንግ ከገባ ያ ዌቲንግ የገባው ሰው በቴክስት ቶሎ መስመር ልቀቂ ነው የሚባለው። ፍፄ በደንብ ነው ያፈመስከኝ እና አመሰግናለሁ። ስልክ እያወራሽ ተይዟል ካሉ ቴክስት ያደርጋል። መስመሩ ልቀቂ፣ ለኛ ለባለ ተረኛ ልቀቂ ነው የሚባለው። ከኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር ፍፄ። ከሀገር ውጪ እስከ ሱዲ ተደውሎልኛል። ከካናዳ ቶሮንቶ ተደውሎልኛል። ከአውስትራሊያ ከእንግሊዝ ተደውሎልኛል። ከሳውዝ አፍሪካ ተደውሎልኛል። ከአሜሪካ ተደውሎልኛል። እንዳለ ከዓለም ጥግ እስከ ጥግ የተደወለሽ። በዚህ ልክ ነው የሰው ልብ ውስጥ የገባች። በጣም አሪፍ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። ሰዎችም ሐሳብሽን ተረድተውሻል። ቃል የለኝም ለኢትዮጵያ ሕዝብ። ይገርም እውነት ቃል የለኝም። ውስጤን ነው እንትን ያሉ